ወይንም ደግሞ ሄዶ ሲከፍቱላቸው ወደዚህ መግባት ይችላሉ። እዚህ ይሄ ባለ 4 መኝታ አፓርትመንት ነው። ሳሎኑ ሰፋ ያለ ሳሎን አለው። እዚህ ጋር ኦፕን ኪችን አለው። እናንተ ከፈለጋችሁ እኛ በሰሚ ፊኒሽድ ስለምናስረግብ ክሎዝ ኪችን ማድረግ ትችላላችሁ። የተለያዩ የዲዛይን ማሻሻያ ማድረግ ትችላላችሁ። እንደምታዩ በደንብ ነው ላይት ፔኔትሬት የሚያደርገው። ሁሉም የተለያየ ዲዛይን ነው የሰራው። ቆንጆ ዲዛይኖችም አሉ። ይሄ ለኛ እንደ ሾሩማችን ስለሆነ እንግዲህ እንደዚህ አይነት ዲዛይን አለው ማለት ነው። ባልከኒ ነው ያለው። በጣም ሰፊ የሆነ ባልከኒ ነው ያለው። እንግዲህ ኢንጆይ ይደረጋል ቁጭ ብሎ እዚህ ጋር አንዳንድ ቡና የኛ ካልቸር አለ፣ ቡና ማፍላት ይቻላል። ትንንሽ ፕሮግራሞችንም ማድረግ የምትችይበት አይነት ባልከኒ ነው። ይሄኛው ወጣ ብለን የሰራ ነው የሰራተኛ ክፍል ነው። የራሷ መታጠቢያ ያላት። እንግዲህ ብዙዎች አሁን ጠባብ ነው የሚመስላቸው፣ ነገር ግን የሰራተኛዋ ክፍልን ይዞ እዚህ ጋር ደግሞ ሻወር ሽንት ቤት አለ ማለት ነው። ስለዚህ ሰራተኛዋ ከሻወር ሽንት ቤት ጋር እዚህ ጋር መኖር ትችላለች። ይሄኛው ደግሞ አንደኛው የልጆች ክፍል ነው። እንግዲህ እንደዚህ ሰፋ ያለ ክፍል ነው። የራሳቸው ማጥኛ፣ ቁምሳጥናቸውን እንዲሁም አልጋቸውን ይዞ ያለ ክፍል ነው። ደስ ይላል። ጥሩ ተደርጎ ነው የተሰራው። ወደ መኝታ ቤቶቹ ስንሄድ ይሄኛው ያው ማስተር ቤድሩሙ ነው። ማስተር ቤድሩሙ ሁለት ቁም ሳጥን አለው ማለት ነው። ከፈለጉ እዚህ ጋር ለባልየው ያኛውን ደግሞ ለሚስትየው ማድረግ ይችላሉ ማለት ነው። ሰው ሁለት አይነት ስፔስ ነው ያለው። እዚህ ጋር ሌላ ስፔስ አለ። በጣም ነው የሚያምረው። ቪው የላይቱም በደንብ ነው። ላይት እኛ ቤት ላይ ችግር የለውም። እያንዳንዱ ቤት በደንብ ላይት ፔኔትሬት የሚያደርግበት ቤት ነው። ቁም ሳጥኖቹ አሁን እዚህ ቤት ላይ እንደ ሾሩምም ስለሰራን ኦልሞስት ይሄንን ቤት እኛ ሽጠነዋል ማለት ነው። መግዛት ለሚፈልግ ሽጠዋል ማሳያ ነው። እሺ ከዛን ይሄኛው ያው ሁለተኛው ክፍል ነው። ምንድነው ሾሩም ስንል ክፍሉ ሌላ ቦታ ላይ ስታዩት ምን ያክል በቂ ነው የሚለው ነው። ስለዚህ አልጋውን ይዞ እንዲሁም ቁም ሳጥኑን ይዞ ከዛን ደግሞ ሰፊ የሆነ ባልከኒም አለው። ባልከኒ ይዞ ምን ያክል በቂ ነው የሚለውን የሚያሳይ ያው ገስትሩ ማድረግ ይችላሉ። በጣም ሰፊ ነው። ማስተር ቤድሩም በጣም ሰፊ ነው። ቆንጆ ነው። እንግዲህ ያው እንደምታይ ነው። ስለዚህ በረንዳዎች እኛ ብዙ ቦታ ላይ ነው ያለን። ቅድም ያየሽው ሊቪንግ ሩም ላይ ያለን፣ እንደገና ደግሞ ይሄ መኝታው ቤት ላይ ይሄ ራሱ በጣም ሰፊ ባልከኒ ነው። ሰፊ ባልከኒ ነው። በቃ እዚህ ጋር ቁጭ ብሎ ለማጥናት፣ ለማንበብ፣ በጣም ሜዲቴት ለማድረግ፣ ለማሰብ በጣም ቆንጆ ቦታ። እቺኛዋ ደግሞ ለስቶር ወይ ለእንትን ነው ያዘጋጀናት። ላውንደሪ አለን ውጪ ላይ ስፔስ ስላሰብን ነው። የኛው ደግሞ ለአንዳንድ ነገሮች ለጸሎት ከፈለጉ ማድረግ ይችላሉ። ጸሎት ሩምም አለ። ከዛ ይሄ አራተኛው ቤድሩም ነው። እንደምታያቸው ሁሉም ቤድሩሞች በደንብ ነው ላይት ፔኔትሬት የሚያደርገው። በረንዳ አላቸው፣ የሳሎን በረንዳ አላቸው እና ሰው ላይፉን ኢንጆይ ማድረግ የሚችልበት አፓርትመንት ነው ብዬ ነው የማስበው። ስለዚህ ከተማችን ላይ ካለው እንግዲህ ጥሩ ስምም አለው፣ እንደገና ደግሞ ጥሩ የሆነ እይታ አለው። ኮምፓውንዱ ሴፍ ነው። ወደ 19 ብሎኮች ናቸው ያሉት። ኢቭን እንኳን ሰው ለማከራየት እንኳን የገዛቸው አፓርትመንቶች እኛ በጣም ነው የሚከራዩላቸው። ብዙ ሰዎች እየመጡ ይጠይቁናል፣ የሚከራያለው ይሉናል እና እኛ ሽያጭ ላይ ነን። ነገር ግን ብዙ ተከራይ እንኳን ያለበት ሳይት ነው። የንግድ ሱቆችን አሳይቼሻለሁ። ይሄ ደግሞ አሁን አፓርትመንቶችን ነው። ምን ተሰማሽ ፀሐይ ሪል ስቴት ላይ ዛሬ ባየሽው ነገር ወይንስ ምን ትይናለሽ? እውነት ለመናገር እኔ በጣም የሚገርም ነገር ነው ያየሁት። ቅድም ሱቆቹ ላይ ምን እንደነገርኩሽ በጣም ለመኖር በጣም የሚያጓጓ አይነት ቤት ነው ያየሁት። የቤድሩሞቹ ስፋታቸው ያላቸው ስፔስ ምናምን ጥሩ ነው። ባልከኒ ስፋቱ፣ ላይት የሚገባበትም መንገድ በጣም ቆንጆ ነው። በደንብ በተጠና መልኩ እንደተሰራ ያስታውቃል ቤቱ ነው። እውነት ለመናገር እዚህ ፀሐይ ሪል ስቴት ላይ መግዛት በጣም አዋጪ እንደሆነ ማየት ችያለሁ። እቺንም በጣም አመሰግናለሁ ብዙዬ። በጣም ጥሩ አድርገሽ ነው ያስረዳሽን። ያው ብዙ ክላይንቶች እንደሚመጡ እርግጠኛ ነኝ። አዎ በሚገባ በፍሎር 2 ሰው መኖር፣ አንድ ጎረቤት ኖሮሽ እዚህ ኮምፓውንድ ላይ መኖር በጣም ብዙ ሰው ለሴፍቲም የሚፈልገው ነው። እዚህ ግቢ ላይ እንግዲህ አሁንም ጥቂት የቀሩን ቤቶች አሉን ብዬሻለሁ፣ እንዲሁም ደግሞ የንግድ ሱቆች። ስለዚህ
ከትንሽ ቀናቶች በኋላ እንደማያገኙት እኔ 100% እርግጠኛ ነኝ። ስለዚህ አሁን በዚህ ሳምንት ባለን ሽያጭ ከስር በምናስቀምጣቸው ስልክ በጥቂት ቀናቶች ብቻ ከመጡ እነዚህ ፕሮፐርቲዎች ያገኛሉ ብዬ አስባለሁ። መልካም እድል ነው የምለው። እንግዲህ ሰምታችኋል ተመልካቾቻችን። እነዚህ የቀሩትን ስቶኮች የራሳችሁ ማድረግ ትልቅ ኢንቨስትመንት ነው። ታች በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ ቡዜንም ኮንታክት ማድረግ ትችላላችሁ። ይህንን ቤቶችን መግዛት ትችላላችሁ እንላለን። ቡዜ በድጋሚ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። መልካም ቀን።